አይሻ እንዴት ነሽ? ሰላም ነን። እንዴት ነህ ዳዊት? እግዚአብሔር ይመስገን። እሺ ዛሬው ጨዋታ ምን ታስቢያለሽ? ያው እንግዲህ የዛሬ ጨዋታ ጥሩ ይሆናል ብለን እናስባለን። በደንብ እንደ ቲም ተነጋግረናል እና አሪፍ የሆነ ፐርፎርማንስ አሳይተን እንወጣለን ብዬ አስባለሁ። የዛሬው ጨዋታ ከዚህ በፊት የነበርነው ሰከንድ ራውንድ ላስት ጌማችን የኛ በመሆኑ ጠንከር የሚል ይመስለኛል፣ ግን እንችላለን ብዬ አስባለሁ። ባለፈው ከአስረኞች ጋር ስትጫወቱ ያየንባችሁ ስህተት ብዙ ቻንስ ሞክራችሁ ግን የፊኒሺንግ ችግር ነበረ። እሱ እንዴት ልትቀርፉ አስባችሁ? አዎ የፊኒሺንግ ችግር ትንሽ ነበረብን ባለፈው፣ ግን ያው በአሁኑ ፎከሳችንን ጎሉ ላይ አድርገን በደንብ በቃ ትክክለኛ የሆነ አሪፍ የሆነ ሾት አድርገን ለማግባት በደንብ ሞክራለን ብለን እናስባለን። ይስተካከላል እሱ። ባለፈው ያደረጋችሁ ጨዋታ ከቴኖች ጋር ከሱ በፊት የነበረውም ላይም ያየነው እናንተ አግብታችሁ ከዛ መጨረሻ ላይ ቃል እየገባባችሁ ያለማስተዋል ችግር አይተንባችኋል። እሱ እንዴት ታሻሽሉ አስባችሁ? ሞስት ይህንን ጎል የገባብንን እናሻሽላለን ብለን ያሰብነው ዲፌንሳችን ዲፌንሶቹ አለመዘናጋት ነው። ካልተዘናጋን ጎሉ ይገባል ብለን አናስብም። ከናይኖች ጋር ደግሞ ያው ሁለተኛ ጌማችሁ እንደመሆኑ ከባለፈው ምን ተምራችሁ አሁንስ ምን አይነት የተለየ ስትራቴጂ አስባችሁ? ባለፈው ትንሽ ተከላካዮች የተዳከመ ነበረ እና ያው እሱን ለማስተካከል አስበናል። በደንብ ስትሮንግ የሆነ ተከላካይ ሲስተም እንትን ብለናል። ከዛ በተጨማሪ ደግሞ አጥቂ ላይም የመቀባበል ብዙ እንትን አልነበረው። ለዛ የቴል ላይ የተጠቀምነውን ስትራቴጂ ሞሮፍ ወደ ናይን አምጥተን አሪፍ የሆነ እንትን እናደርጋለን ብለን እናስባለን። ለ11ኞችስ ምን የተለየ ስትራቴጂ አስባችኋል? እና አንቺም እንደ ዲፌንደር ጎበዝ ተጫዋቾች አሉ አጥቂ ላይ፣ ለእነሱስ ምን አይነት ስትራቴጂ አስባችኋል? እንደ ባለፈው ነው እንደ ፎርሜሽናችንም we wanted to be like evenly spread out እና ምንም ይሁን ምን ዲፌንሳችንም ስትሮንግ ይሄ ኦፌንሳችንም ስትሮንግ እንዲሆን ነው የምፈልገው እና that's ስለዚህ እንጠብቅ። እሱን እንኳን እንትን ማለት አንችልም፣ ግን ያው ሆፕፉሊ ጥሩ ይሆናል ብለን እናስባለን። አሪፍ እንትን ካለ ስለዚህ እንጠብቅ። we cannot say እንደዚህ ፒንፖይንት አድርገን እንትን ማለት አንችልም። ሆፕፉሊ ጥሩ ከተጫወትን እናሸንፋለን። እንዴት ነበር ጨዋታው? አሪፍ ነበር። ከ11ኞች ጋር አሪፍ ነበር። ትንሽ ጠንከር ይላል ብለን አስበን ነበረ። አዎ ጠንከር ይል ነበረ፣ ግን ከኛ በእድሜም በምንም ከፍ በማለታቸው መጠን I think we played good ብዬ አስባለሁ። እስከ እንዴት ነበር ጨዋታው? ጨዋታ በጣም አሪፍ ነበረ። ያው እንዳልነው ብዙ ነገር አስተካክለን ገብተን ነበረ እና ያው በአሪፍ ለባዶ ውጤት አሸንፈናል እና በጣም አሪፍ ጨዋታ ነበር። በቃ በደንብ ኦርጋናይዝድ የሆነ እንትን ነበረ የነበረን በእኛ ቲም በኩል እና አሪፍ ነበረ። ምን የተለየ ነገር አያችሁ ከመጀመሪያው ጨዋታ አንጻር? አንደኛ ነገር there was a weather difference ራሱ ነበረ። ሌላ ደግሞ እነሱም ይሄ ዲፌንሳቸውም ኦፌንሳቸውም በጣም አሪፍ ነበረ። እኛ ሞር የአሁኑ ጌም ወደ ዲፌንስ ነበር በጣም እያደላን የነበረው። እንዳሰብነው አልነበረም፣ ግን ከተጫዋቾቹ ጨዋታ አንጻር ይሄ በጣም የሚገርም ፐርፎርማንስ ያሳያችሁ። ደግሞ ፊኒሺንግ በጣም አሻሽላችኋል። ምንድን ነው እስቲ የነበረው ሞቲቬሽናችሁ እንደዚህ እንድታሻሽሉ? ያው እንዳልኩት ከጨዋታ ከመግባት በፊት ዲፌንሳችን እናስተካክላለን ብለን እናስባለን ብለን ነበርና ሞር ዲፌንሳችን ላይ በጣም የተስተካከለ ሲስተም ነበር ያየነው። ከዛ ደግሞ ኦፌንሳችን ላይ በደንብ መቀባበል የታየበትና መሀል የነበሩ ተጫዋቾች እየተመለሱ እየመጡ ወደኛ ወዳለው ከዛ ኳስ እያቀበሉ በደንብ መቀባበል የነበረበትና አጨራረሱ አሪፍ የነበረበት ጌም ነበርና በቃ ኦፌንሱም ላይም ዲፌንስ ላይም በደንብ በቃ ኦርጋናይዝድ እና አሪፍ የሆነ እንትን ስለነበረው ነው እና ሁለቱም በደንብ በቃ ተሻሽለው እርስ በርስ በቃ የተግባባንበት የነበረው ጨዋታ ስለነበር ነው እንደዚህ አሪፍ የሆነው ብዬ አስባለሁ። ግን ሜይን ስህተታችሁ ምን ነበር ብለሽ ነው የምታስበው አንቺ? ኢቨን ኢፍ ላይክ በጣም ዲፌንስ ጋር የሰራን እንደነበረ መጠን ላይክ ኦፌንስ ላይ ብዙ አልሰራንም። ላይክ እንደ ፎርሜሽናችን እንዳሰብነው በፊትም እንደተጫወት ነው በደንብ እንትናናል።
ምናልባት ወደ ፋይናል የምታልፉበት ቻንስ አለና ካለፋችሁ ምን እንጠብቅ? ካለፈን more team coordination. Yeah, that's the only thing we lack. እንግዲህ እንኳን ደስ አላችሁ ለሶስተኛ ተከታታይ ፋይናል ደርሳችኋል። እስቲ ምን እንጠብቅ ለፋይናሉ? ያው እንግዲህ ፋይናልም አሁን ባለንበት ሙድ በደንብ ከዚህ በላይ ደግሞ አሻሽለን እንገባለን ብለን እናስባለን። ያው ከባድ ቲም ነው የሚገጥመን ወይ 10ዎች ወይ 9ዎች አይታወቅም፣ ግን የሚገጥመንን ቲም ያው ካለምንም ማወዳደቅ በደንብ ተዘጋጅተን እነሱም አሪፍ የሆነ ፐርፎርማንስ እናሳያለን ብለን እናስባለን ፋይናል ላይ